ቅዱሳን የእግዚአብሔር ሰዎች እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እንኳን እንደገና ተገናኘን። እንደገና ደግሞ ተከታታይ ትምህርታችንን ቀጥለናል። አሁን ደግሞ ጌታ እንድናገረን እንጸልያለን። ቅዱስና የተፈራ ሕያውና ዘላለማዊ የሆንክ አምላካችን እግዚአብሔር በልጄ በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግናለን። በዚህ ሰዓት ቃሌን ተናገረን፣ ድምፄን አሰማን። ስለምታደርገው መልካም ነገር ስም ይባረክ፣ ክበር፣ ከፍ በል በጌታ በኢየሱስ ስም አሜን። አሁን ደግሞ በጣም ወሳኝ ስለሆነው የጸሎት የጀርባ አጥንት ስለሚባለው ስለ ጾም ጸሎት እንመለከታለን። የእግዚአብሔር ቃል እንደዚህ ይላል። በማርቆስ ወንጌል ምዕራፍ 9 ከቁጥር 29 ላይ እንደዚህ ይላል። ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም። በጾምና በጸሎት ካልሆነ በምንም ሊወጣ አይችልም ይላል። ኢየሱስ ክርስቶስ ነው ይህንን የተናገረው። እንደገና እሱ ራሱ ደግሞ በተራራ ጸሎት ላይ ሲያስተምር ምን አለ? ማቴዎስ ወንጌል ምዕራፍ 6 ላይ ከቁጥር 16 ላይ ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች ጦመኛ ልታዩ ፊታቸውን ያጠፋሉና እውነት እላቸዋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባቴ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባቴ በግልጥ ይከፍልሃል ይላል። ዋናው ሐሳብ ምንድነው? ስለ ጾም አጠቃቀም ሳይሆን በዚህ ስፍራ ላይ ለማለት የፈለኩት ስትጦሙ አለ እንጂ ብትጦሙ አላለም። ያ ማለት ስትጾሙ አለ እንጂ ብትጾሙ አላለም። ይሄ ማለት ምን ማለት ነው? ጾም መስት እንደሆነ የመንፈሳዊ አገልግሎት ወይም የክርስትና ሕይወት አንዱ አካል እንደሆነ እንመለከታለን። ጌታ ኢየሱስ ክርስቶስ መጾም አስፈላጊ እንደሆነ ይናገራል የእግዚአብሔር ቃል። አንድ ጊዜ በማርቆስ ወንጌል ምዕራፍ 2:18 ላይ ፈሪሳውያንና የዮሐንስ ደቀ መዛሙርት ይጦሙ ነበርና ያንተ ደቀ መዛሙርት የማይጦሙት ለምንድን ነው ብሎ በጠየቁት ጊዜ ጌታ ሲመልስ እንደዚህ አለ። ሙሽራው ከነርሱ ጋር ሳለ ሚዜዎች ሊጾሙ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዛን ጊዜ ይጦማሉ አለ። ኢየሱስ አሁን ተወስዷል። ሙሽራችን እዛ ነው አለው። እዚህ ሳለን እንጾማለን። ስለዚህ የጾምን አስፈላጊነት ተናግሯል። በሐዋርያት ሥራ ምዕራፍ 13 ከቁጥር 1-4 ላይ ባለፈው ተናግራለሁ። የምትጾምና የምትጸልይ ቤተክርስቲያን ናት። የመጀመሪያ ዓለም አቀፍ ሚሽነሪ የአንጾኪያ ቤተክርስቲያን የላከችው። ስለዚህ የእውነተኛ አምልኮና የጾም ጸሎት ቦታ ማለት የአገልጋዮች ማፈልፈያ ይሆናል ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1-11 ባለው ላይ ኢየሱስ 40 ቀናትንና 40 ሌሊትን እንደ 40 ቀንና 40 ሌሊትን ያለ ምግብ እንደ ጾመ እንመለከታለን። ከዛ በኋላ በሰይጣን ተፈተነ፣ ሰይጣንን አሸነፈ። የሚቀጥለውን አገልግሎት በሙሉ የሚቀጥለውን 3 ዓመት ተኩል አገልግሎቱን ሰክሰስፉል ያደረገው በኃይለኛ ጾምና ጸሎት ስለጀመረ ነው። ዳንኤል የሰማይ አምላክ ምስጢርን እንዲገልጥ 21 ቀናትን እንደጾመ በዳንኤል ትንቢተ ዳንኤል ምዕራፍ 10 ላይ እንመለከታለን። በ3 ቀናት ሌሊትና ጾም ጸሎት አይሁድ ጠላት ሃማ የጥፋት መልእክተኛ እግዚአብሔር ነገሩን እንደገለበጠ አስቴርና መርዶክዮስ 3 ቀናት በእግዚአብሔር ፊት የእስራኤል ሕዝብ ሁሉ ባለበት በጾመበት ጊዜ የክፋትን ሐሳብ እግዚአብሔር እንደገለበጠ እናለን። የእስራኤል ሕዝብ ጠላቶች ደግሞ ባሉበት እንዲጠፉ የተባለው መልሶ እነርሱ ጠላቶቻቸውን እንዲያጠፉ እግዚአብሔር እንዳደረገ ነገርን እንደገለበጠ እናለን። በዮናስ መልእክት ላይ 3 ቀን ሰው፣ እንስሳ፣ ሕፃን፣ አዋቂ በጾሙበት ጊዜ እግዚአብሔር ትልቅ ምሕረትን ለናናዌ ሕዝብ እግዚአብሔርን እንኳን ለማያውቅ ሕዝብ እግዚአብሔር እንዳደረገ እንመለከታለን። እግዚአብሔር የአጭር ቀናትን ጾም ጸሎት በምናሳልፈው ረዥም ዓመታትን ምሕረትና የብዙ ዓመታትን የእግዚአብሔር መፍትሄ ይሰጠናል። ታዲያ ይህን ሁሉ ስናይ እግዚአብሔር የሰጠንን ይህንን ትልቅ ዕድል ትልቅ መሳሪያ መጠቀም ወገኖቼ እንዴት መታደል ነው። አለመጠቀም ደግሞ እንዴት መጎዳት ነው። ይሄ ሆዳችን እኮ አይደለም። ሆዳቸው አምላካቸው ያለው አንዱም ምናልባት አላቅም እንጂ ለሆድ ብቻ እያልን እግዚአብሔርን ቃል የማንታዘዝ ከሆነ ሆድ አምላካችን ነው፣ እግዚአብሔር አምላካችን አይደለም ማለት ነው። ስለዚህ ሆዴ አምላኬ እንዳይሆን መጾምና መጸለይ አስፈላጊ ነው። መንፈስ ቅዱስ በጾም ጸሎት የሚተጉ ግለሰቦችን፣ ቤተክርስቲያናችን፣ አገሮችን ሊገልጡ የማይችሉ በሰማያዊና በምድራዊ በረከት ይባርካቸዋል። በመሆኑም አንድ አማኝ በሳምንት ቢያንስ ቋሚ የሆነ
የአንድ ቀን ወይንም የሁለት ቀን ከዛም በላይ የጾም ልምምድ ያስፈልጋል። ይህንን ቤተክርስቲያን ደግሞ ልማድ ማድረግና ምዕመኖቿን ማበረታታት አለባት። አልፎ አልፎም በግል በቤተሰብ በቤተክርስቲያን ደረጃ በሚኒስትሪ ደረጃ የአንድ ቀን የቀናት የሶስት ቀን የአራት የአምስትም ቀኑን የሳምንት የወራት አስፈላጊ ነው። በቃ አንዳንድ ጊዜ የ40 ቀን አስፈላጊ ነው። ነገር ግን አጠቃቀሙን በሚመለከት የጾም ጸሎቱ ቀናት በሚመለከት ከ3 ቀን ያለፈ እህልን ከ3 ቀን በላይ እህልን መጾም በጣም አስቸጋሪና ከባድ ነው። ነገር ግን ከ3 ቀናት የሚበልጥ ከሆነ ግን በተለያዩ ምክንያቱም የሚበልጥ ከሆነ ጾም ጸሎቱ የጨጓራ በሽታ ሊያጋጥመን ስለሚችል በሰውነት ላይ ጉዳት ሊፈጠር ስለሚችል ጥንቃቄ ያስፈልጋል። ለምሳሌ ዳንኤል 21 ቀን ጾምኩ ስል ምንድነው እንጀራ ማለፊያ እንጀራ አልበላሁም፣ እንደገና ወይን ጠጅ ባፌ አልገባም አለ እንጂ አልበላሁም አልጠጣሁም አላለም። ስለዚህ ጥንቃቄ ያስፈልጋል። ኢየሱስ ሙሴና ኤልያስ 40 ቀን ያለ ምግብና ያለ እህል ነው የጾሙት። ይሄ መለኮታዊ ምሪት ነው። እዛ ውስጥ እኛ አያገባንም። ኢየሱስ ክርስቶስ ከአብ ጋር ነበር። ሙሴን ወደ ተራራው የጠራው እግዚአብሔር ነው። ኤልያስን ደግሞ ብላና 40 ቀን ያለ ምግብና እህል እንዲሄድ ያደረገው እግዚአብሔር ነው። ስለዚህ 40 ቀን እኔም እንደ ሙሴ እንደ ኤልያስ አደርጋለሁ ብትል ከባድ አደጋ ስለሚያጋጥም ይህንን እንዳታደርጉ በጌታ ፍቅር ለመጥቀስ ይፈልጋለሁ። እንደነርሱ እንሆናለን ማለት ከፍተኛ በሆነ ትልቅ ችግር ላይ ይጥለናል። ታላላቅ መንፈሳዊ ሰዎች ስለ ጾም ጸሎት የተናገሩትን እንመልከት። ቢል ብራይት የሚባሉ ካምፐስ ክሩሴድ መስራች፣ እሳቸው ወደ ጌታ ሄደዋል። ካምፐስ ክሩሴድ ወይም ዘ ግሬት ኮሚሽን የሚለውን የመሰረቱ ሰው ናቸው። እሳቸው የጀመሩት የወንጌል ስርጭት ስራ በዓለም አቀፍ ደረጃ በከፍተኛ ሁኔታ እንዲንቀሳቀስ ጾም ጸሎት በጣም አስፈላጊ መሆኑን በማመን ነው። ጊዜውም 1994 በፈረንጆች አቆጣጠር። ከዛ ጊዜ ጀምሮ ለ7 ዓመታት በየዓመቱ 40 ቀን ጾም ጸሎት አድርጋለሁ ይላሉ። ጾም ጸሎት አስፈላጊ እንደሆነ ያጠቃቀም ጥንቃቄንም ደግሞ እኚህ ሰውዬ ይናገራሉ። የጾማቸው አጠቃቀም በሚመለከት በሚጾሙበት ሰዓት በየማታው ውሃ፣ ጁስ፣ ፍራፍሬ ይጠቀሙ እንደነበረ ይናገራሉ። ስለ አጠቃላይ ጾም ደግሞ ልምዳቸው ሲናገሩ በሀገራችን በአሜሪካ በዓለም ላይ ታላላቅ መነቃቃት እንዲመጣ የ40 ቀን ጾም ጸሎት አስፈላጊ እንደሆነ ጌታ ተናገረኛሉ። የሚገርም ነው። ጌታ ተናገረኝ፣ ይህንን ብታደርግ በአሜሪካ ላይ ሪቫይቫል አመጣለሁ፣ ብዙ ነፍሳት ወደ ጌታ ይመጣሉ ብሎ ጌታ ተናገረኝ። ያ ሰዓት የእግዚአብሔር ትክክለኛ ጊዜ ነበር። ከዚህ የተነሳ ጾምና ጸሎት አስፈላጊነት በአሜሪካና በዓለም ዙሪያ ያሉትን ቅዱሳኖች ለማነሳሳት እግዚአብሔር እድል ሰጠኝና ለዛ ለማነሳሳት መጽሐፍ ጻፍኩኝ አሉ። ያ ብቻም ሳይሆን 1994 ዓመተ ምህረት ላይ መሮች ከኔ ጋር በፍሎሪዳ ኦርላንዶ ላይ ለ40 ቀናት በጾም ጸሎት እንዲጸልዩ ጋበዝኳቸው። እነሱ ፈቃደኛ ሆነው መጡ። ያም ዓለም አቀፉ ጸሎት ንቅናቄ ጅማሬ ነበር። ክብር ለጌታ ይሁን። አይገርማችሁም? እግዚአብሔር ይመስገን። ዛሬ በዓለም ላይ ትልቅ ተጽዕኖ የፈጠረ ሚኒስትሪ ነው። ይህም ካምፓስ ክሩሴድ እግዚአብሔር በሪሶርስ ክብር ለጌታ ይሁን። በዚህ አገልግሎት የሚያገለግል ወንድማችን ዶክተር በቀለ ሻንቆ አለ። በሱ በኩል እንኳን እርሱ ይህንን ሚኒስትሪ ኢትዮጵያ ላይ ጆይን ካረጋ በኋላ እንደገና አፍሪካ ደረጃ ላይ ይህንን እንትን ካረጋ በኋላ አሁን ደግሞ ጋክስ የሚባል ግሎባል አላያንስ ፎር ቸርች ማልቲፕሊኬሽን ብለው አሁን ዓለምን የሚነቀንቅ ትልቅ ሙቭመንት ተፈጥሯል። እንደውም በዚህ ሰዓት ምንድነው በዓለም ደረጃ ላይ 5 ሚሊዮን ቸርች ለ5 ቢሊዮን ህዝብ ብሎ ትልቅ ራዕይ ያገኛል። የዚህ ሰውዬ ውጤት ነው ማለት ነው። ክብር ለጌታ ይሁን። እኛ ኢትዮጵያውያን የዚህ ተጠቃሚዎች ነን። ስለዚህ ዶክተር በቀለ ሻንቆ የዚህ ውጤት ነው። እሱ ደግሞ ዓለምን እየነቀነቀ ነው። ተሳትፌ አይቻለሁ። ብዙ ሚሊዮን ቸርቾች አሁን እየተተከሉ ናቸው። ስለዚህ የኔም ዘውትር እሳቸው እንደዚህ የዘውትር ጸሎቴና ጭንቀቴ የቅድስና ችግር ነበር በዓለም ላይ። ይህ ችግር መኖሩን በመንፈሴ ስለመረዳት ብቻ ሳይሆን በአይኔም አይቼ ነበርና እግዚአብሔር ይህንን እንዴት ትለውጣለህ ብዬ ይህንን ቀጠልኩኝ አሉ። ከዛ በኋላ እግዚአብሔር በሚያስገርም ሁኔታ መነቃቃትን በቤተ ክርስቲያናት እግዚአብሔር ሲያደርግ አይቻለሁ። ክብር ለጌታ ይሁን። ስለዚህ አንድ ሰው ቢያንስ በዕድሜው ሁሉ 40 ቀን ጾም ጸሎት መለማመድ አለበት ይላሉ። የሚገርም ነው። አንድ ጊዜ ያ ማለት ቁርስና ምሳ ብንጾም ወገኖች፣ ቁርስና ምሳ ብንተው አንድ ቀን 40 ቀናትን ሰው ብጾም ጸሎትን ብለማመድ ትልቅ በረከት ይኖራል። እኔ ደግሞ ምስክር ነኝ። አንበሪቾ ዓለም አቀፍ የጸሎትና የወንጌል አገልግሎት
ኮሮና በመጣ ጊዜ ለእኔ ለደስታ ላንገናና ለአንበሪቾ ዓለም አቀፍ የጸሎትና የወንጌል አገልግሎት ነው ኮሮናን እግዚአብሔር ያመጣው። 40 ቀን በእግዚአብሔር ፊት ጾምን፣ ጸለይን። ድብን አድርጎ መከራችንን እግዚአብሔር በላ። እግዚአብሔር እንደዚህ ያለን እርዳታ ድጋፍ የሚሰጡ ሰዎች እያንኳኩ ይመጣሉ ብሎ ጌታ ተናገረኝ። እንደተናገረ ዛሬ በብዙ ሚሊዮን የሚቆጠር ብር እንድንቀሳቀስ ምክንያቱ የሆነው ያን ጊዜ 40 ቀን ጾም ጸሎትና ባደረገን ጊዜ ነው። ስለዚህ ጾም ጸሎት ለሰውነታችን ለአካላችን ጤናው እንኳን በጣም ጠቃሚ ነው። ከእግዚአብሔር ጋር ያለንን መንፈሳዊ ግንኙነት ከመቼም የበለጠ እንዲጠነክር ያደርጋል። በአገር አቀፍ በዓለም አቀፍ ያለውን ተልእኮ በተለይ የወንጌል ስርጭትን በሚያጠናክር ሁኔታ በሚያፈጥን ሁኔታ እንድናካሄድ ያደርጋል። ክርስቲያኖች እርስ በርሳቸው ከእግዚአብሔር ጋር ከሰውም ጋር ያላቸው ግንኙነት እንዲጠናከር ያደርጋል። ባለትዳሮች እርስ በርሳቸው አብሮ ቢጾሙ እርስ በርሳቸው እንዲፋቀሩ ያደርጋል። የክርስቶስ አካል የሆነችው ቤተክርስቲያን በጥራትና በብዛት in quantity and quality grows ቤተክርስቲያን ማደግ ትጀምራለች። እግዚአብሔር በመንፈስና በእውነት ለማምለክ እንድንችል ትልቅ መነቃቃት ይሆናል። በወደታችን የተለማመድነው መጥፎ ልማዶችን እግዚአብሔር በጾም ጸሎት ይቆርጣል። ራሳችንን ለመግዛት ማለትም ስጋዊ ስሜታችንን፣ ቁጣን የመሳሰሉትን ለመቆጣጠር ጾም ጸሎት መፍትሄ ነው። ወደ እግዚአብሔር የበለጠ እንድንጠጋ ነፍሳችን ከጌታ ጋር እንድትጣበቅ ጾም ጸሎት አይነተኛ መሳሪያ ነው። በተለያየ ችግር ውስጥ ያሉትን ማለት በእጦት በህመም በርዛት የሚሰቃዩትን እንድናስብ እነርሱን እንድንረዳ ልባችን እንዲያዝን ጾም ጸሎት ይረዳል። ደግሞ ከራሳቸው ስለ ራሳቸውና ስለ ቤተሰባቸው ጾም ጸሎት ሲናገሩ እንዲህ ብለዋል። እኔና ባለቤቴ በጾም ስንጸልይ ከጌታ ጋር ያለ መንፈሳዊነትና የኛ ልብ አንድነት በጣም የተጠናከረ ሲሆን አይቻለሁ። ጾም ጸሎት በጀመርኩ ጊዜ ነበር ለብዙ ዓመታት ስሰቃይ የነበረው በሽታዬን እግዚአብሔር የፈወሰኝ ብለዋል። ከዚህ አኳያ እኔም ደግሞ ኤልያስ የሚባል ወንድሜ አለ። በጾም ጸሎት ሐሙስ ተፋ አይቻለሁ። ጾም ጸሎት ገባ 7 ቀን፣ 1ኛ ቀን፣ 2ኛ ቀን፣ 3ኛ ቀን ኃይለኛ ህመም ተለቀቀበት። 4ኛ ቀን እግዚአብሔር ፈወሰው። እስከ ዛሬ ድረስ ጤናማ እንደሆነ አውቃለሁ። ክብር ለጌታ ይሁን። ይህንን እግዚአብሔር አድርጓል። ዲን የሚባሉ ሰውዬ እንደዚህ ብለው ስለ ጾም ጸሎት ሲናገሩ ጾም ጸሎት ትልቅ ደስታና ውስጣዊ ሰላምን ይሰጣል። ጾም ጸሎት ሽልማት አለው። ጾም ጸሎት ለእግዚአብሔር መንፈስ ቅዱስ ንቁ እንድንሆን ያደርጋል። ጾም ጸሎት ታላቅ ትሕትና በሕይወታችን ያመጣል ብለው ተናግረዋል። ይህን ሐሳብ ደግሞ ሳጠቃልል ለእግዚአብሔር ክብር፣ ለመንግስቱ መስፋፋት፣ ለሌሎችም ለእኛም የግል ጉዳይ፣ ለጤናማ ተነሳሽነት፣ ግብዝነት የሌለበት መጽሐፍ ቅዱሳዊ ጾም ጸሎት ብንጸልይ በሕይወታችን ብቻ ሳይሆን በአጥቢያ ቤተክርስቲያን፣ በአገር ላይ፣ በአህጉር ላይ ትልቅ ውጤቶች ይመጣሉ። ጌታ የግል እንቆቅልሻችንን ይፈታል። የዘመናት ቋጠሮ ይፈታል። ሰውነታችን ከኃጢአትና ከበደል ነፃ ይሆናል። ብዙ የተደበቁ ክፉ የሰይጣን አሰራሮች፣ ስውር ስራዎች ይፈርሳሉ። የተኛ ጸጋችን መነቃቃት ይጀምራል። የዲያብሎስ ስራ ይፈርሳል። መለኮታዊ ምሪት እንቀበላለን። የእግዚአብሔር መገኘት ግልጽ ይሆናል። መንፈስ ቅዱስ በእኛ ላይና በቤተ ክርስቲያን ለመስራት ትልቅ ዕድል ያገኛል። ስለዚህ ጾም ጸሎት በአካላችን፣ በማህበራዊ፣ በመንፈሳዊ ረገድ በጣም ጠቃሚ ስለሆነ አደራችሁን ይህንን ተጠቀሙ። ብዙዎች የማይጾሙት ዋናው ምክንያት ፈጽሞ አልችልም ስለምኑ ነው። ኃይል እግዚአብሔር ነው፣ ያንተ አይደለም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለህ ብትቀጥል እግዚአብሔር ይረዳሃል። አሜን። አንድ ነገር እላለሁ። ክብር ለኢየሱስ ይሁን። ዛሬ ቤተክርስቲያንን የሚያፈርሰውን፣ ትዳርን የሚያፈርሰውን፣ ህይወትን የሚያፈርሰውን አመፀኛን ጉልበታም የምናፈርሰው በጾም ጸሎት ነው። ክብር ለጌታ ይሁን። መለሰ ወጉ እንደዚህ ብለው መለሰ ወጉ የሚባሉ ትልቅ የእግዚአብሔር ሰው ሲናገሩ ጾም ጸሎት የሰይጣንን ግንብ የሚያፈርስ መሳሪያ ነው ብለዋል። ጾም ጸሎትን ሰይጣን ይፈራል። ዛሬ በእውነት ታውቃላችሁ፣ ሁሉ ሃይማኖት ይጾፋል። ጴንጤ ግን ሰነፍ ነው፣ ደካማ ነው። ይቅር ይበለን እግዚአብሔር። ወደ ጾም ጸሎት እንመለስ። ጎሮሯችን ላይ እንክተት፣ ሆዳችን በልታዘዝ እንበል፣ ራሳችን ይበማን፣ እንጹም፣ እንጸልይ። እግዚአብሔር ይረዳናል። ጌታ ይባርካችሁ። ስኳር በሽታ ያለባችሁ ግን ጥንቃቄ አድርጉ። የሚገርመው ግን ስኳር በሽተኞቹ እንኳን በጾም ጸሎት ስኳራቸው እንደሚስተካከል ስኳር በሽታ ከያዛቸው ሰዎች ሰምቻለሁ። እግዚአብሔር የተመሰገነ ይሁን። ጌታ ይረዳናል። እግዚአብሔር እናመሰግናለሁ። እንጸልይ። ቅዱስ አባታችን ሆይ ስምህ የተባረከና የተመሰገነ ይሁን። ስለረዳህን ደግሞ ተመስገን። ይህችን ጊዜ ይህንን ሰዓት ስለሰጠን ስምህ ይባረክ። ድምፅን ስላሰማን ስምህ ይባረክ። በዚህ ሰዓት ይህንን ለሰሙ ሰዎች አቅም ይሆንላቸው፣ ጉልበት ይሆንላቸው፣ መንፈስን አፍስስላቸው፣ የውሳኔ አቅም ስጣቸው። እግዚአብሔር ሆይ ሁሉም በሚችል
በክርስቶስ ኢየሱስ ሁሉን ይችላለሁ ይበሉ። በወደደኝ በእርሱ ከአሸናፊዎች ይበልጣለሁ ይበሉ። እግዚአብሔር አባታችን ሆይ እኔ አልችልም ከሚል አይቻልም ከሚል ከተሸናፊነት መንፈስ ሰውን ነፃ እንድታወጣ ጸልያለሁ። ስለምታደርግ ስም ይባረክ። ስለሰማን ተመስገን። ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። በርቱ። እንጾም፣ እንጸልይ። ክርስቶስ ይመጣል። በወንጌል ዓለምን እንደርሳለን። ዓለም የኛ ትሆናለች፣ የሰይጣን አትሆንም። አሜን። ያሽሽ አትሆንም። የነውረ የክፉስ አሰራር ሰለባ አትሆንም። ብንጾም ብንጸልይ እግዚአብሔር ምርኮ ያበዛልናል። ጌታ የተባረከውን ተባረኩ። ዳና ቆየልኝ። አመሰግናለሁ።